በመጠጥ ሱስ ጉበታችሁን የምታፈርሱ በሐሺሽ የምትደነዝዙ በገመድ የምትታነቁ በመርዝ አንጀታችሁን የምትበጥሱ ለምን ትሆናላችሁ? ሰው በራሱ ላይ አውሬ ይሆናል። እኔ አልሰማው አንበሳ ራሱን ሲያጠፋ ላየው እባብ ራሱን ሲነድፍ አልሰማንም። ራሱን የሚነድፍ አውሬ ሰው እንዴት ይሆናል? ፍቅር ሳያጣ እንክብካቤ ሳያጣ እንደ እግዚአብሔር ሰውን ያከበረ የለም። እንደ ሰውም ዛሬ እግዚአብሔርን የናቀ የለም። እውነት እንነጋገር ከተባለ በዘላለም ፍቅር የሚወድ አምላክ እያለ ሰው እንዴት ራሱን ይጠላል? ሰው እንዴት ራሱን ዋጋ ያሳጣል? ዓለም ዋጋ ካሳጣችሁ እውነት ነው ብለን እንዳታስብ። የዓለም መመዘኛ ሌላ ነው። እነዚህን ሁሉ ነገሮች የበታችነት፣ የብቸኝነት፣ አፍቃሪ ማጣት፣ ተንከባካቢና ትኩረት የመነፈግም ነገር እየተሰማን ወጣቶች ሆይ ብዙዎቻችን ዋጋ ቢስ ነን ወደ ማለት እየተንደረደርን ነው። እኔማ ዋጋ ቢስ ነኝ ምን ዋጋ አለኝ? ብዙዎቻችን እንዲህ አይነት ድምፅ ማሰማት ጀምረናል። የምር እንነጋገር ከተባለ ዋጋችንንማ እንወቀው። ዋጋ ተለጥፎበት ዋጋውን የማያውቅ እንደ ሰው ማን አለ? እንደ ቡቲክ ዋጋ ተለጥፎብሃል አንተ እንዴ? ተነቅሰዋል እኮ ዋጋህ። አንገትሽ ላይ አንጠልጥለሽዋል እኮ ዋጋሽ። ልብስሽ ላይ ተጠልፈሽዋል እኮ ዋጋሽ። የኔና የናንተ ዋጋ አንድ አስደናቂ ዋጋ አለ። እሱስ ቀራንዮ ነው። የአምላካችን ደም ነው። እንዴ ዋጋ ቢስ ነኝ ማለት አሳፍርም አያሳዝንም? ለራሳችሁ አይደላችሁ በዋጋ ተገዝታችኋል የሚለውን ድምፅ አልሰማችሁ? የደም ዋጋ ወጥቶብሃል። ዋጋ ቢስ ነኝማ አትበል፣ ዋጋህን ወቅ። የምር እንነጋገር ከተባለ ዓለም ሁሉ ቢሸጥ ያንተን አንዱን ዋጋ ያወጣ። እንኳን የቢል ጌትስ ሀብት ፎርብስ መጽሔት ላይ ያሉት የሁሉም ሀብት ቢደመር አንድ እኔን ዋጋ ያወጣ። ዓለም ሁሉ ቢሸጥ፣ ዓለም ሁሉ በጨረታ ቢቸበቸብ ደም የተከፈለብህን ያንተን ዋጋ ዓለም የለው። ለምንድነው ዋጋ ቢስ የምታደርገው? ለምንድነው ዋጋ እንደሌለ ውስጥ የሚሰማ? ዋጋህንማ ወቀው። ዋጋህ ቀራንዮ ነው። ይልቅ የተከፈለልህን ዋጋ የወጣብህን ውድ አታርክሰው። አንተ ልዩ ዋጋ ነህ ያለ። ከኤመራልድ በላይ፣ ከእንቁ በላይ፣ ከብርና ከወርቅ በላይ ውድ ነህ አንተ። ውድነትን አታርክሰው። መጠጥ ቤት አትጣለው። ከቆርጊ ጋር አትጥረገው። ጫት ቤት አታልከስክሰው። መሸታ ቤት አትጣለው። አንተ ውድ ነህ፣ ውድ ነህ። ቅዱስ ጳውሎስ እንዲህ ይላል፣ የሙሴን ሕግ የናቀ ሰው 2 ወይም 3 ሰው ቢመሰክርበት ያለ ርኅራኄ ይሞታል ይላል። የኪዳኑን ደም ያከፋፋ እንደ ርኩስ ነገር የቆጠረ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። ይሄንን ደም ማክፋፋት፣ ዋጋችሁን ማሳነስ እንዴት ያሳፍራል! ብቸኛው የበታች ሆንኩ፣ ዋጋ ቢስ ሆንኩ ብላችሁ እንዴት አድርጋችሁ ነው በዓለም ፊት ርካሽ እንደሆናችሁ የምታስቡት? ዋጋችን በጣም ይሄንን ለቃላት ለመሸንገል እናንተን ለማታለል ምለው እንዳልሆነ እግዚአብሔር ያውቃል። ከምናገረው በላይ ነው ይሄ እውነት። ቃላት የሚገልጸው አይደለም ይሄን እውነት። እንዴ አንድ ሳብጀክት ኤፍ አመጣህ ማለት ዘመን ሁሉ መጨለም አለበት? ማትሪክ አላመጣሽም ማለት ሰማይ ምድር ይደባለቃል ማለት ነው? ስራ ማጣት ማለት ራስን ማጣት ነው? በጮኛ መከዳት ማለት ሁሉ ነገር መተረማመስ ነው? አይደለም በፍጹም። ያንተን ጥቂቷን ያክል እንኳን አሁን የጠቀስኩት አያወጣም። ምናልባት ማለዳውን ሊደብርህ ይችላል እንጂ ዘመንህን ሁሉ ያጨራምታል። አንተ ውድ ነህ በጣም።
አንተ ልዩ ነህ በጣም። ይሄንን አለማወቃችን ነው ብዙ እየጎዳን ያለው ኦርቶዶክሳውያን። አንዳንዶቻችን ዓለም ሁሉ እንደጠላን ሁሉ ይሰማናል። ወይንም ደግሞ አሁን ያልኳችሁን ፍቅር ስለነፈገን ዓለሙ ሁሉ ለኛ ዋጋ እንዳልሰጠን ይገባንና በቃ ዓለም ሁሉ እኮ ትተናል እኮ። የትኛው ዓለምን የተወ? እስኪ እንነጋገር። በቁጥር እንነጋገር ከፈለግ፣ በካልኩሌተር እንነጋገር ከፈለግ። የትኛው ዓለምን የተወ? ምናልባት በአንድ እጅ ጣት የማይበልጡ ጥቂት ሰዎች ትተው ሊሆን ይችላል። የምር እንነጋገር ከተባለ ግን ዓለምህን እንኳን አታውቁ፣ እንኳን ዋጋህ ያንተን ዓለም እንኳን ገና አልተዋወቅከው። ዓለሜን ንገረኝ ካልከኝ ዓለምህ በጣም ድንቅ ነው። የትኛው ነው? እንዲህ ይላል እግዚአብሔር ቃል። ንዑድ ክቡር የሚሆን ሐዋርያው ቅዱስ ጳውሎስ በረከቱ ትደርብንና እንዲህ ይላል፣ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል ይላል። ዓለሜ የት ነው ካልከኝ ዓለምህ ሰማይ። አሁን እዚህ ምድር ላይ የምታየው ዓለም እንኳን 80% ነው። የጠቅላላው ዓለማችን 80% በሰማይ ነው። የመላእክት የአእላፋት መላእክት ህብረት አንተን ይጠብቃሉ። ታላላቅ ወንድሞች አሉ። አረጋዊ መንፈሳዊ እንደተናገረው የሚራሩልን ታላላቅ ወንድሞቻችን ናቸው ይላል መላእክት። የትኛው ዓለም ነው የጠላሽ? የትኛው ዓለም ነው ጀርባ የሰጠ? እንቅልፍ ሳይተኛ ዘውትር የሚጠብቅ መልአክ አለ እኮ። ዓለም ሁሉ ጠልቶ እኮ የትኛው ዓለም? የትኛው ዓለም ነው የጠላ? በገነት ያሉ ነፍሳት፣ በብሔረ ሕያዋን፣ በብሔረ ብፁዓን ከገጸ መሬት